3 ሰከንድ ቀረና ለኔቸር ቀረብ ይላል። አፈር ጋር ስትውል ተፈጥሮ ጋር ስትውል ሰው መሆንን በደንብ የምታስታውስ ይመስለኛል እዛ ጋር ሲቆም። ከዛ ሀባብ ተከል ሀባብ ወዳለው ብያለሁ። ስራውን ከጀመርን ጀምሮ ያልተለየኝ ሰው ቢኖር እሱ እና በጣም የሥራ ሰው ነው። ዲሲፕሊን ነው፣ ጎበዝ ነው። ጉዟችን የሚጀምረው የአባይ ወንዝ እናት መገኛ ከሆነችው ባህር ዳር ከተማ እንዲሁም የእውቀት ማዕከል ከሆነው ታላቁ ስመ ገናናው ባህር ዳር ዩኒቨርሲቲ ነው። ባህር ዳር ዩኒቨርሲቲ ከፖሊቴክኒክ እስከ መምህራን ኮሌጅ ዛሬ ደግሞ እስከ ግዙፍ የምርምር ማዕከልነት የደረሰው ጉዞው በሺዎች የሚቆጠሩ ምሁራንን፣ መሐንዲሶችን፣ ሐኪሞችንና የጥበብ ሰዎችን ለሀገር አበርክቷል። በግቢው የህይወት መርህ ውስጥ ያለፉ ወጣቶች ዛሬ በዓለም አቀፍ መድረኮችና በሀገር ግንባታ ላይ ግንባር ቀደም ተጠቃሽ ሆነዋል። እውነተኛ ጥበብ ራስን ከመመርመርና ካለማወቅ የሚመነጭ ታላቅ ትሕትና ነው። ይህ አንደኛውና ዋነኛው የባህር ዳር ዩኒቨርሲቲ የህይወት መርህ ነው። ኢትዮጵያ በልጆቿ የተባበረ ክንድና ከተፈጥሮ በታደለችው ለምለም መሬት የምትታወቅ ሕይወቷ በግብርና ላይ የተመሰረተች ሀገር ስትሆን ሕዝቦቿም ከምድር ማዕፀን በላባቸው ፈልቅቀው ለምግብነት የሚበቃ በረከትን የሚያመርቱ ብርቱና ታጋይ ዜጎች ናቸው። በየዓመቱ የሀገራችን ሰማይ በዝናብ ምድሯ ደግሞ ከገበሬው ያልተቆጠበ ጥረት ጋር ተባብረው የኢትዮጵያን ሕይወትና ተስፋ የሚያድሱ ሲሆን ይህም ግብርና ለኢትዮጵያ ሕዝብ የኑሮ ዋስትና ብቻ ሳይሆን ደምና አጥንት የሆነ የታሪክና የማንነት መገለጫ መሆኑን ያረጋግጣል። የዚህ ታላቅ ሀገራዊ እውነትና የብርቱ ማንነት ሕያው ምስክሮቻችን ደግሞ እንደ ጉልላት መንበረ ያሉ ዜጎቿ ትክክለኛ ምሳሌዎቻችን ናቸው። ጉልላት መንበረ በቃላት የማይገለጽ ትጋትን ከዘመናዊ ዕውቀትና ከጥንታዊው የኢትዮጵያውያን የጀግንነት መንፈስ ጋር አጣጥሞ የያዘ አንድ ግለሰብ ነው። እርሱ እንደ ስም ሁሉ ለጥረትና ለስኬት ከፍታ ሆኖ መሬትን ማረስ ብቻ ሳይሆን የልፋትን ፍሬ እንዴት ወደ ለውጥ ማምጣት እንደሚቻል በተግባር ያሳየ ሰው ነው። ይህን ሰው ልዩ የሚያደርገውና በብዙዎች ዘንድ አድናቆትን የሚያተርፍለት ነገር የታላቅ ስብዕና ባለቤትነቱና በሁለት የማይነጣጠሉ የህይወት ምሰሶዎች ላይ መቆም መቻሉ ነው። በአንድ በኩል መምህር ሆኖ በትምህርት ገበታ ላይ የትውልድን አእምሮ በእውቀት ብርሃን ይፈነጥቃል። በሌላ በኩል ደግሞ ታታሪ ገበሬ ሆኖ ምድርን በላቡ በማለምለም የሀገርን ጉረሮ ለመታደግ የሚታትር ብርቱ ዜጋ ነው። ዛሬ ጉዟችንን ወደዚህ ታላቅ ሰው የእርሻ ማሳ በማድረግ ተፈጥሮን የሚያጎላው ቀዩ ቲማቲም፣ የበቆሎ አዝርዕትን፣ ጣፋጩ ሐብሐብና የዘመናዊ መስኖ በረከቶችን
በጉልላት መንበረ የእርሻ ማሳ ላይ የምንቃኝ ይሆናል። ተከታተሉን። መጀመሪያ የምንመለከተው ይህን ቀይ ልብስ የለበሰ የሚመስለውን የቲማቲም ማሳ ነው። እንደ ሉል የተንጠለጠሉት ቲማቲሞች የዘመናዊ መስኖ ውጤቶች ናቸው። በሌላ በኩል ደግሞ ቁመታቸውን አስረዝመው ነፋሱን የሚታገሉ የበቆሎ ተክሎችን እናገኛለን። የመጨረሻው ጉዟችንን ደግሞ በጣፋጩ ሐብሐብ እናጠናቅቃለን። መሬቱ ላይ ተኝተው የፀሐይዋን ሙቀት ወደ ጣፋጭ ጭማቂነት የሚቀይሩት እነዚህ የሐብሐብ ፍሬዎች የእርሻው ልዩ በረከቶች ናቸው። በአጠቃላይ የጉልላት መንበረ የሕይወት ጉዞ የሚያስተምረን ታላቅ እውነት ቢኖር እውነተኛ ጥበብ ክፍል ውስጥ ከሚሰጥ ትምህርት አልፎ መሬት ላይ ወርዶ ፍሬ ሲያፈራ ይበልጥ እንደሚደምቅ ነው። በመማር ማስተማሩ ሂደት የትውልድን አእምሮ በእውቀት እንደሚያንጽ ሁሉ በማሳው ላይ ደግሞ በላቡ ምድርን በማለምለም ለሀገር ሕልውና መሠረት የሚሆን ተግባራዊ ተምሳሌት ሆኗል። ይህ ተግባሩ ኢትዮጵያን ወደ ከፍታ የሚያወጣት እውነተኛ ጥረት መሆኑ የማይታለፍ ሐቅ ነው። ሰላም ሰላም፣ እንዴት ናችሁ? አሁን ከቦታው ደርሰናል። የእርሻ ማሳውን በደንብ ዞር ዞር እያልን አብረን ምን ይሆናል ተከታተሉ። ሰላም ሰላም ተመልካቾቼ፣ እንግዲህ ደግሞ አሁን የምገኘው ነጭ ሽንኩርት ነው። እንግዲህ ይሄ እንደምታዩት ይሄ አካባቢ ነጭ ሽንኩርት ነው የተተከለው። አሁን ደግሞ የምንገኘው ሐብሐብ ስፍራ ላይ ነው። እነዚህ ከኋላ የምትመለከቷቸው በሙሉ የሐብሐብ ተክሎች ናቸው እና ሐብሐብን በአካል ሄዳችሁ ተክሉ ምን ይመስላል የሚለውን ነገር የማታውቁ ሰዎች ሐብሐብ ይህንን ይመስላል፣ የምታዩትን ይመስላል። ሐብሐብ እንግዲህ አብዛኞቻችን የምናውቀው ገበያ ላይ ተረፈ ምርት
ጉብኝታችንን አጠናቀን እየተመለስን ነው የምንገኘው። ውቢቷ ባህር ዳር ከተማችን እንግዲህ እንደምታዩት በጣም አምሮባታል። አሁን ላይ እንግዲህ ከቀኑ 7 ሰዓት ላይ ነው። መሸት ሲል ደግሞ እንዴት እንደሚያምርባት ለመግለጽ ቃላት ያጥረኛል። እጅግ ውብ የሆነች ከተማ ነች። ከተማዋን እየተዟዟርን በደንብ ነው የምናስቃኛችሁ። ይህ ሳምሳት ሚዲያ ነው። ሳምሳት ሚዲያ የተለያዩ ሀገሮችን በማስጎብኘት ነው የሚታወቀው። ለተለያዩ ከተሞች የሚገራርሙ ቪዲዮዎችን ሰርቷል። ዶክመንተሪ ቪዲዮዎችን ሰርቷል። ሁሉም በጣም ጥራት ያላቸውና ቆንጆ ቪዲዮዎችን ስለሆነ ያዘጋጀው እየገባችሁ ሁሉንም ቪዲዮዎች ያቸው። እዛ በጣም የሚገራርሙ ቦታዎች አሉ። ሄደን እናስቃኛቸዋለን፣ እናሳያቸዋለን። እስከዛው ግን ቻናሉን ለሁሉም እንዲደርስ ላይክ፣ ሼር፣ ኮሜንት ማድረጋቸውን አትርሱ። እኔ አብሬው ያለሁት ታለፈ ከበደ እባላለሁ። የባህር ዳር ዩኒቨርሲቲ የ4ኛ ዓመት የጋዜጠኝነትና ስነ ተግባቦት ትምህርት ክፍል ተማሪ ነኝ። ሶስት ሰከንድ